አንድ ሰው ተመልከቱ እንግዲህ ወንድሞች አንድ ሰው ለ40 ቀን አንዲት ጉራሽ እንኳን እህል ሳይበላ አንዲት ጉራሽ እንትን ያኒ ምንም አይነት ምግብ ሳይቀምስ ለ40 ቀን ውሃ ብቻ ከጠጣ በሰውነቱ ያለ በሽታዎች በሙሉ ይጠፋሉ የሚል አነበብኳለ አልኢማም ናስር الدين الألباني የሚባሉ ከትላልቆቹ ዑለማዎቹ የሚታሰቡ አንድ ዓለም ናቸው ሳቸው ስለ ሲያም ምን ይላሉ ታቃል በራሳቸው በነፍሳቸው የተከሰተ ነገር ነው እና 5 በሽታ ነበረኝ አሉ ያኒ ግፊት ደም ነበረኝ አሉ የጀርባ በሽታ ነበረኝ አሉ የቅርጥማትና የሮማቲዝም እንትን ነበረኝ አሉ የልብ በሽታ ነበረኝ አሉ እንደዚህ 5 አይነት በሽታ ብዙ ያሰቃየኝ ነበር አሉ አሁን ብዙ ዶክተሮች ብዙ መድኃኒቶች ልክ እንደ ቆሎ ነው መድኃኒቶች የሚወስደዋል አንድ ቀን ደክሜ ተኝቼ በአልጋ ያለሁ አንድ የመጽሐፍ ሸልፍ አለ በዛ በቀኝ በኩል አንዲት መጽሐፍ ትንሽ አየሁና ምንድነች እቺ መጽሐፍ አንብቤያት አላቅም ብዬ ሳብ አደረኩትና አነባለሁ ለካ ምን ይላል الصيام ይላል ስለ ጾም ነው የሚናገረው አነበብኩት ያኒ ባጭሩ መጽሐፉ ምንድነው የሚለው አንድ ሰው ተመልከቱ እንግዲህ ወንድሞች አንድ ሰው ለ40 ቀን አንዲት ጉራሽ እንኳን እህል ሳይበላ አንዲት ጉራሽ እንትን ያኒ ምንም አይነት ምግብ ሳይቀምስ ለ40 ቀን ውሃ ብቻ ከጠጣ በሰውነቱ ያለ በሽታዎች በሙሉ ይጠፋሉ የሚል አነበብኳለ 40 ቀን ውሃ ብቻ ይጠጣ እንዴት ይቻላል አልኩ ላኪን እኔ ያለ አላህ የሰጠኝ አንድ ችሎታ አለ አለ አንድ ነገር አደርጋለሁ ካልኩ አደርጋለሁ አሉ አሁን ቢስሚላህ ብዬ ጀመርኩት 40 ቀን በውሃ ብቻ አይቻልም እኮ ወንድሞች ጀመርኩ አሉ ትልቅ ዓለም ናቸው خلاص بسم الله ብዬ ውሃ ብቻ ጠጣለሁ ይርበኛል በተለይ በ3 4 ቀን አለ መጀመሪያ 3 4 ቀን ራስ ምታት ያሰቃየኝ ያዞረኛል ወድቃለሁ ከራብ የተነሳ ምክንያቱም ሰውነቴ ምግብ ነው የለመደው አሁን ስል በቃ አዘምት ቃል ገባሁ በራሴ 40 ቀን መሄድ አለብኝ አልኩ ሄድኩና ውሃ እየጠጣሁ ጀርባዬ እንደዚህ በቃ ተቀወሰ አለ በራብ የተነሳ አሁን 10 ቀን ሄድኩ ከ10 ቀን በኋላ እንኳን ምግብ አለ ውሃው ራሱ አልዋጥም አለኝ ውሃው ራሱ ልጠጣ ብል አልዋጥም አለኝ ደከመ ሰው